የመርሳት ችግር የሌለበት ሰው አለ ብዬ አላስብም። አክቹሊ አሁን ራሳችን እኛ የተናገርነው ነገር ራሱ በተደጋጋሚ አስበን እንደገና አሰላስለን ድጋሚ አምጥቶ የመናገር ችግርም አለብን። ስለዚህ የመርሳት ችግር አብዛኞቻችን ጋር በብዛት የሚስተዋል ችግር ነው። የሁላችንም ክፍተት ነው። ኦኬ፣ በዚህ እንስማማለን። ዋናው ፖይንት ግን እንዴት ነው የመርሳት ችግራችን መቅረፍ ምንችለው? ፓርቲኩላርሊ ደግሞ ከእንግሊዘኛ ቋንቋ ጋር በተገናኘ ደግሞ በፍጥነት ነገሮችን ለማስታወስ በተለይ ቃላትን አረፍተ ነገር አያይዞ የማውራት ክፍተትን እንዲሁም ደግሞ ኮንፊደንሳችን የሚያዳብረውን ፕሮናውንሲዬሽን ቴክኒኮችን በደንብ አቀለጣጥፈ መናገር እንዴት ነው የምንችለው? ይሄ መሰረታዊ ጥያቄ ነው፣ ሁሉም ሰው ሲያነሳ የምናስተውለው ማለት ነው። ስለዚህ የመርሳት ችግራችን ለመቅረፍ በዋናነት ዛሬ 9 መሰረታዊ ነጥቦች ይዤላችሁ መጥቻለሁ። እነኚህ 9 መሰረታዊ ነጥቦች ካሁን በፊት በፓርት 1 የነገርኳችሁ አለ። በፓርት 2 በሁለተኛ ክፍል ደግሞ ዛሬ በደንብ አጥርቼ ይነግራችኋለሁ ማለት ነው። አብረን እንቆያለን። Hello and welcome everyone. This is Garay from Simple English YouTube channel. Thank you very much once again for joining this beautiful channel, and I hope you're gonna have a lot of fun, interesting points here, and you're gonna get something important out of today's lesson. Thanks a lot. Stick with me. የመጀመሪያው ፖይንት ምንድነው? በመጀመሪያ ደረጃ ሁሉም ሰው ሊያውቀው የሚገባ ነገር ሳይንቲፊክ የሆነ ነገር ነው በነገራችሁ ላይ በጥናት የተረጋገጠ የቋንቋ ሊንጉስቲክስ ባለሙያዎች የሚያውቁት መሰረታዊ ነጥብ ነውና ብትጠቀሙት ሞር ፕሮዳክቲቭ ትሆናላችሁ። which means የመርሳት ችግራችሁን 50 60 70 ከዛ በላይ ፐርሰንት መቀነስ ትችላላችሁ ማለት ነው። ኦኬ፣ የመጀመሪያው የኛ ክፍተት ነው። የመጀመሪያው ነገር እሱ ምንድነው? የመርሳት ችግርን መቅረፍ እንፈልጋለን። ነገር ግን ሁሉንም ነገር በአብዛኛው ጊዜ ምንድነው የምናደርገው? በቃል ለመያዝ እንሞክራለን፣ በቃል ለማስታወስ። ዛሬ የሆነ ነገር መረጃ ይነገረኛል። ኦኬ፣ ክላስ ውስጥ ሊሆን ይችላል። ከክላስ ውጭ ሰዎች ጋር ዴይሊ ኮንቨርሴሽናል የሆነ አፕሮች በሚኖረኝ ጊዜ ንግግር ሳደርግ የመርሳት ችግር አለ። መርሳት ዋነኛው ምክንያት ተብሎ የሚገለጸው ደግሞ ወደ እኔ የምወስደው ነገር አለ አይደለም። ሁልጊዜም በቋንቋ kind of ኢንፑት እና አውትፑት አለ። ኢንፑት የማደርገው ነገር ላይ ፕሮዳክቲቭ ስኪሎች ምንላቸው ፕሮዳክቲቭ ስኪሎች ስፒኪንግ እና ራይቲንግ በጣም የተሻለ የተቀለጣጠፈ ፈጣን የሆነ ጥሩ ክሊር የሆነ ጽሁፍና ንግግር ማድረግ የምፈልግ ከሆነ ሪሰፕቲቭ ስኪሎች ላይ ሪሲቭ የማደርገው ክህሎት ላይ በማዳመጥ በማንበብ የማገኘውን ነገር በማስታወሻ መውሰድ አለብኝ። በቃል ሁሉን ነገር መጨረስ አትችሉም። ሌትስ ኢማጂን ኦኬ፣ ፊልም እያየን ነው ብለን እናስብ። የ1 ሰዓት ከ20 ደቂቃ ፊልም ስንመለከት ብዙ ቃላት፣ ብዙ ኢዲዮማቲክ ኤክስፕሬሽንስ፣ ብዙ የፕሮናንሲዬሽን ቴክኒኮች እንመለከታለን። ኦኬ፣ ምን ያክሎቻችሁ ማስታወሻ ትይዛላችሁ? ማስታወሻ ይዛችሁ በሌላ ጊዜ ደግሞ ድጋሚ በማጥናት ምን ያክል ለማሻሻል ጥረት ታደርጋላችሁ? ይሄ አንደኛው መሰረታዊ የሆነ ክፍተት ነው። ስለዚህ ማስታወሻ ያለመያዝ ችግር ነው። ደግሞ በቃል በወረቀት የተያዘ ይታወሳል፣ በቃል የተያዘ ይረሳል ይባላል አይደል? በዘልማድ ደግሞ እንደ ካልቸር። ስለዚህ ትክክለኛ አባባል ነው። የማስታወስ አቅማችሁ እንዲፈጥን፣ ችሎታችሁ እንዲዳብር ማስታወሻ መያዝ መሰረታዊ ነጥብ ነው። ይሄን ካልኩ በኋላ በጣም መሰረታዊ የሚባለው ሌላኛው ደግሞ ከዚህ ጋር የተያያዘው ነገር ስታጠኑ አንድ ነገርን ቅደም ተከተል መስጠት ያስፈልጋል። ክሮኖሎጂካል ኦርደር የምንለው ነገር አለ አይደለም? አንድ ሰው ለምሳሌ ይወለዳል፣ ከዛ ይድሃል፣ ከዛ በኋላ ደግሞ በእግሩ ይቆማል፣ ይሄዳል፣ ወደ ትምህርት ቤት ይሄዳል፣ ምናምን እንደዚህ ስቴፕ አለው። ይሄ ከአእምሯችን የማይረሳ ነገር ነው። ቃላትንም ስታቁ በመሰረታዊ ነገር ኤክስፕሬሽንም ሊሆን ይችላል፣ ቃልም ሊሆን ይችላል። የትኛውም የላንጉጅ ኤሌመንቱን ለማስታወስ ከፈለጋችሁ ስቴፑን ጠብቆ ማወቅ በጣም መሰረታዊ ነገር ነው። አንድ ምሳሌ ላሳያችሁ። እኔ አንድ ቃል የማውቅ ከሆነ ያ ቃል በመጀመሪያ ደረጃ ወርድ እንለዋለን አይደለም? ቮካቡላሪ ወይም ወርድ እንለዋለን። አድጀክቲቭ ነው፣ አድቨርብ ነው፣ ፓርትስ ኦፍ ስፒች ብዬ እንዳስተማርኳችሁ ካሁን በፊት ባለው ቨርብ ነው፣ አድቨርብ ነው፣ አድጀክቲቭ ነው፣ ፕሮናውን ነው፣ ናውን ነው። ይህንን መለየት ያስፈልጋል። እሱን ከለየን በኋላ ትርጉሙን በደንብ ካወቁ ከዛ ቃል ደግሞ ድራይቭድ የሚሆኑ ከዛ ቃል ዴሪቬቲቭ ወርድስ ምንላቸው የሚወጡ ቃላቶች አሉ። ለምሳሌ ድዊል ማለት መኖር ማለት ነው። DWELL አይደለም? መኖር ማለት ነው። አይ ድዊል እና አዲስ አበባ ልል እችላለሁ። አዲስ አበባ ነው የምኖረው። ኦኬ፣ መኖሪያ ቦታስ ምን ይባላል? ከዚሁ ቃል ጋር በተገናኘ ድዊሊንግ ፕሌስ ይባላል። ድዊሊንግ ፕሌስ መኖሪያ ቦታ። እሺ፣ ነዋሪውስ ምን ይባላል? ድዊለር ማለት እንችላለን። ድዊለር ኦፍ አዲስ አበባ ሲቲ ማለት እችላለሁ። የአዲስ አበባ ከተማ ነዋሪ ነኝ እያልኩ ነው ማለት ነው። በጣም አሪፍ። ስለዚህ ስቴፑን ጠብቃችሁ ማጥናት ሌላኛው መሰረታዊ ነጥብ ተብሎ የሚያዝ ነው ማለት ነው።
ከዛ ውጭ ደግሞ አሁን ስማርትፎን ያለን አብዛኞቻችን ስማርትፎን ይዘናል፣ ግን ከስልኩ እኛ ስማርት መሆን አልቻለም። ምን እያልኳችሁ ነው? ቃላትን ለማጥናት አፕሊኬሽኖች አሉ፣ በጣም ዘመናዊ ሞደርን የሆኑ የላንጉጅ ለርኒንግ አፕሊኬሽንስ። እነሱን ስንት ሰው ይጠቀማል? ምን ያክል ስንፍና በጣም አለብን። ስለዚህ ያልጣርነውን ያክል ያ ነገር ሊቀርበን አይችልም። እኛ ደግሞ በደንብ ከጣርን በደንብ ማወቅ እንችላለን። ካልጣርን ደግሞ ይርቀናል። ምናውቀው ይመስለናል፣ ግን definitely አናውቀው ማለት ነው። ስለዚህ please make sure that you're committed enough to make use of this applications on the phone, okay? መጠቀም ይኖርብናል ማለት ነው። ይሄ በአንደኛነት ደረጃ ያስቀመጥኩላችሁ ምንድነው? ሁሉንም ነገር በቃል ለመያዝ አትሞክሩ። ይሄ አንደኛው ነው። ሁለተኛው ደግሞ በቂ እንቅልፍ የማጣት ችግር የማስታወስ አቅማችሁን ይጎዳዋል። በነገራችሁ ላይ ኦኬ a good night sleep የሚባለው ላይ ከ7 እስከ 8 ሰዓት ያለ ነው። ኦኬ አብዛኛዎቻችን carelessly እስከ ሌሊቱ 6 ሰዓት እስከ ሌሊቱ 7 ሰዓት እንዲሁም እናሳልፍ ሰዎች አለን። so አንዳንዴ night owl early bird የሚባል ነገር አለ አይደል? night owl የምንላቸው አምሽተው የሚተኙ ሰዎች ናቸው። early birds የምንላቸው ደግሞ በጠዋት በማለዳ ቀደም ብለው የሚነሱ ሰዎች ናቸው። are you a night owl or an early bird? የትኛው ናችሁ እናንተ? ከሁለቱም አንዱ ልትሆኑ ትችላላችሁ። but the point is, do you really get enough a good time sleep every day? but on a daily basis ጥሩ የእንቅልፍ ሰዓት ታገኛላችሁ የሚለው ነው። እሱ ሜሞሪያችሁን በደንብ ለማሻሻል ወይም ደግሞ ሜሞራይዝ የማድረግ ካፓሲቲያችሁን ለማሻሻል በጣም ይጠቅማችኋል። ሶስተኛውና መሰረታዊ ነገር ደግሞ ፊዚካል ኤክሰርሳይዝ ነው። በቂ አካላዊ እንቅስቃሴ ማድረግ ከቋንቋ ጋር የማይገናኝ ይመስላል፣ የአእምሮ ልማት አካል ነው። ኦኬ ጥሩ ፊዚካል ኤክሰርሳይዝ የሚሰራ ሰው፣ በፕሮግራም እንቅስቃሴ የሚያደርግ ሰውና አይድሊ ቤት የሚቀመጥ ሰው እኩል ሊሆን አይችልም። ኦኬ an idle brain is the devil's workshop የሚባል አባባል አለ አይደል? የሚቀመጥ ሰው በቃ የሰይጣን ወርክሾፕ ነው የሚሆነው። ያ ማለት ኔጌቲቭ የሆነ ነገር ነው ሲያስብ የሚውለው። ስለዚህ በምትችሉት መጠን ፊዚካል ኤክሰርሳይዝ ስትሰሩ ራሱን የቻለ የብለድ ፍሎው ስፒድ ስለሚጨምር እሱ አንደኛው የተሻለ ፖዚቲቭ ኢምፓክት ተብሎ የሚታሰበው ነው። ከዛ ውጭ ግን ጀነራሊ ሜሞሪያችሁን ቡስት ለማድረግ ለማስፋት ለማሳደግ በጣም ይጠቅማቸዋል። ስለዚህ do physical exercise on a daily basis, of course, on a daily basis። በጣም አሪፍ። አራተኛውና ትውስታችሁን የማስታወስ አቅማችሁን በደንብ ለመጨመር የሚያግዘን avoiding multitask ነው። በአንድ ሰዓት በሆነ ሰዓት አጋጣሚ 2-3 ነገሮች ላይ መጠመድ። እኔ ፊልም እያየው እንግሊዘኛ ለማዳበር ፈልጌ ይሄን ቪዲዮ እያያችሁ ነገር ግን በደንብ አቴንሽን ሰጣችሁ ላትከታተሉ ትችላላችሁ። lots of tasks በዙሪያችን ይኖራሉ። እነሱን ለመስራት እዚህኛውም እዛም እንደ አይነት ነገር ስታደርጉ አንደኛውም ጋር ፎከስ ሳይኖራችሁ ይቀራል። so you should avoid multitask የሚባለውን ነገር ማለት ነው። በአቴንሽናችሁን ዳይቨርት የሚያደርግ ነገር ታስወግዱና ሙሉ ትኩረት ሰጣችሁ ያንን ነገር ላለማችሁ። ለምሳሌ ቋንቋ ለማዳበር ከሆነ የምትፈልጉ ዩቲዩብ ላይ ቪዲዮ ትመለከታላችሁ፣ ለውጥ አልመጣም። ፊልሞችን ታያላችሁ፣ በምትፈልጉት ደረጃ ለውጥ አልመጣም። አሁንም ትምህርት ላይ ትማራላችሁ፣ አሁንም ትንሽ በቃ ዲስቶርትድ የመሆን ነገር አለ። ይህንን ማስወገድ የምትችሉት ፉሊ አቴንሽን ለዛ ነገር ከሰጣችሁት ብቻ ይሆናል ማለት ነው። ያ አትሊስት ስፒዲ ፕሮግረስ የሚባል ፈጣን ለውጥ እንዲኖራችሁ ያደርጋል። ሁለት አይነት ለውጥ አለ በቋንቋ ትምህርት ቤት ላይ እንደምታውቁት። የመጀመሪያው ስሎው ፕሮግረስ የሚባለው ነው። ዘጌት ያለ ለውጥ አለ። ዴፊኒትሊ ባይ ኤኒ ሚንስ ለውጥ አለ። ግን የዘገየ ለውጥና ስፒዲ ፕሮግረስ የምንለው ፈጣን ለውጥ ደግሞ ይለያያሉ። ሶ ኢፍ ዩር ጎል ኢዝ አክቹዋሊ to achieve kind of speedy progress, then actually you need to make sure that you all the time try to kind of pay attention for the certain task that you are dedicated for. ለተሰጣችሁበት ነገር attention መስጠት፣ ሙሉ ትኩረት መስጠታችሁን እርግጠኛ መሆን መቻል አለባችሁ። so this is the most important thing። ሌላኛው የሚሆነው በአምስተኛ ደረጃ teaching others። አስተምራችሁ ታውቃላችሁ? ሌላ ሰው ሰው አስገባን እያላችሁ ኦኬ። ማስተማር በነገራችሁ ላይ ካሜራ ማጋ እያወራሁ ስለነበረ ነው። ማስተማር is the most productive technique። ሌላን ሰው ማስተማር እኔ in my life experience, so I've gone to university, I have studied lots of master's degrees in different disciplines። በብዙ ዲሲፕሊኖች ተምሬያለሁ። but that didn't actually bear a fruit for my language። ለቋንቋ እሱ አይደለም የጠቀመኝ። From the moment that I start to teach, then I made sure that I made kind of astonishing progress። በጣም የሚገርም ለውጥ ያመጣሁት ማስተማር ከጀመርኩ በኋላ ነው። so if you teach then you learn።
ካስተማራችሁ ትማራላችሁ። ከእናንተ በታች ያሉ ሰዎችን ማስተማር ትችላላችሁ። አስተማሪነት ማለት አዋቂ ነህ እየተባልክ አይደለም። ኦኬ፣ ካንተ በታች ያለውን ሰው ማገዝ ትችላለህ። ስለዚህ አስተምሩ። ይሄኛው ለማስታወስ ቋንቋችን ለማዳበር በጣም የሚረዳ መሰረታዊ ቴክኒክ ስለሆነ ነው ይህም ነግራችሁ። ኦኬ the last one not actually the last one ሌሎችም ይኖሩኛል፣ ግን ኦርጋናይዚንግ የምንለው በስድስተኛ ደረጃ ያስቀመጥኩት ኦርጋናይዚንግ ኢንፎርሜሽን ነው። መረጃን ማደራጀት ምን ማለት ነው? መረጃን ማደራጀት ማለት ኦኬ ሎክ አይዲያዎቻችሁን ብሬክ አድርጉ። እኔ ለምሳሌ ዛሬ የሳይኮሎጂ መጽሐፍ አንብቤ ከሆነ ከሳይኮሎጂ መጽሐፍ ያገኟቸው ቮካብለሪዎች ይኖራሉ። whole lot of vocabularies ማለት ነው። እነኚህም ቮካብለሪዎች ልጠቀምባቸው የምችለው ስለ ሳይኮሎጂካል የሆነ አስፔክት ማውራ ከሆነ ይሆናል ማለት ነው። ፊሎሶፊካል የሆነ መጽሐፍ ማነብ ከሆነ ደግሞ ቮካብለሪዎች ይኖሩኛል። እነዛ ቮካብለሪዎች ደግሞ ከፍልስፍና ጋር የሚገናኙ ናቸው። ስለዚህ ኦርጋናይዝ ማድረግ ይኖርብናል። ወደ አእምሯችን ስንወስደውም ደግሞ በተደራጀ መንገድ የምንወስደው ከሆነ ደግሞ የማስታወስ አቅማችን ከፍተኛ ይሆናል። ጥሩ ምሳሌ ልንገራችሁ። እዚህ ጋር ብዙ ጊዜ ስለ ቴንስ ተምራችኋል። እንግሊዝኛ ቋንቋ ግራመርን በደንብ ለማወቅ ካላችሁ ፍላጎት የተነሳ ከግሬድ 5 like grade 5 6 እስከ 12ኛ ክፍል ከዛ ዩኒቨርሲቲ ኮሌጅ ምናምን ተምራችሁታል። that's fine። ግን አሁንም you're not good at it። አሁንም ጥሩ አይደላችሁም ቴንስ ላይ። ምክንያቱም አንድ ቀን ነው ብዙ ጊዜ ስታጠኑት የምትገኙት። ፕሬዘንት ቴንስ፣ ፓስት ቴንስ ምናምን ኤቭሪ ቴንስ ማለት ነው። በቃ በአንድ ቀን ታጠናዋለህ። በዛ ሞመንት ይገባሃል፣ ትረዳዋለሽ፣ ትረጃዋለሽ። ስለዚህ እውቀቶችን ወደ አእምሯችን ስናስገባ ቃላትን፣ ፍሬዝን፣ ሰነንስን whatever በእንትን መሆን አለበት፣ በተደራጀ መንገድ መሆን አለበት ማለት ነው። በፕሮግራም ዛሬ ማወቅ ያለብኝ ይህንን ነው፣ ነገ እንደዚህ ነው ምናምን። ሶ ፕሮፐርሊ ወደ ውስጥ የሚገባ ከሆነ ፕሮፐርሊ ወደ ውጭ ማውጣት እንችላለን ማለት ነው። አት ዘ ታይም ኦፍ ስፒኪንግ አላማችን ስፒኪንጋችን እንዴት እናዳብር አይደለም። ስለዚህ መጀመሪያ ወደ አእምሯችን የገባውን ነገር አጥርተን ካላወቅን በስተቀር አጥርተን መናገርን ልንቸገር እንችላለን። የማስታወስ አቅማችን በእጅጉ የተጎዳ ይሆናል ማለት ነው። የመጨረሻውና በጣም መሰረታዊ የምላቸው ሁለት ነጥቦች ይኖራሉ። በሰባተኛ ደረጃ አሶሲዬሽን የሚባል ነገር አለ። አሶሲዬሽን የሆነ ህብረት ምናምን ቅንጅት እንደማለት ነው አይደለም። ሶ ይህን ህብረት ቅንጅት የምንለው ነገር ምንድን ነው? ላይክ በቀኖችን ከፋፍልና በቀናት ከፋፍለን ከሰኞ እስከ እሁድ የምናጠናቸው ስኬጁል ይኖረናል። ኦኬ ያ ስኬጁል ምንድነው? ከሰኞ እስከ ቅዳሜ እስከ እሁድ ላጠና የምችልበትን ፕሮግራም አወጣና የሚገናኙ ነገሮችን ነው ማጥናት ያለብኝ። የአንደኛው እውቀቴ ከዛኛው እውቀት ጋር በሚፋለስ መንገድ መሆን የለበትም። ቀደም ባለው ክፍል እንደነገርኳችሁ የሳይኮሎጂው ከፊሎሶፊው፣ ፊሎሶፊው ከሪሊጅን፣ ሪሊጅን ከሳይንስ እንዲህ አይነት እንዳይጣረስ አድርገን ማንበብ ይኖርብናል። ቮካብለሪም ከሆነ ኤክስፕሬሽን ከሆነ ፎር ኤግዛምፕል እኔ የማስተምረው ትምህርት ለምሳሌ ስለ ሰልፍ ኢንትሮዳክሽን ሊሆን ይችላል። ራስን ማስተዋወቅ ማስተምር ከሆነ right next time I really want to teach about greeting፣ ስለ ግሪቲንግ ማስተማር እፈልጋለሁ ስለሚገናኝ። ኦኬ ግሪቲንግ ካስተማርኩ በኋላ ደግሞ ስለ ሚቲንግ a new person፣ አዲስ ሰው ጋር ሲገናኝ ሰው እንዴት ነው አፕሮች ማድረግ ያለበት የሚለውን ማስተማር እፈልጋለሁ። ኢንተርኮኔክሽን መኖር አለበት። ሊንኬጅ የማይኖር ከሆነ የማይገናኝ ከሆነ አሶሲዬሽን የማይኖረው ከሆነ ያ ተማሪ ማያስታውሰው ምንም ራሱ ያስተማርኩት ነገር በቅጡ ላቀው አልችልም። ስለዚህ አጥርቶ ተያያዥነት ባለው መንገድ ማጥናትና መለማመድ እሱ መሰረታዊ የሚባል ነው። the last but not indeed least መሰረታዊ የሆነው ነገር ምንድነው? የቃላት መርሳት ችግር ብቻ ከሆነ መሰረታዊ ክፍተታችሁ ዲክሽነሪ በማጥናት አትቀርፉትም። ይሄን እርግጠኛ ሆኜ ልንገራችሁ። ቃላት ዲክሽነሪ እንዲህ ተሸክመ በማንበብ ተናጋሪ መሆን አትችልም። ብዙ ቃል ልታውቁ ትችላላችሁ፣ ነገር ግን በደንብ ተናጋሪ አያደርጋችሁም። ለዚህ ደግሞ መሰረታዊው መፍትሄ የሚሆነው አንደኛው ቃላትን አዲስ ቃል ስታውቁ እስኪ ከኔ ጋር በለ ፕሮክራስቲኔት በለ ድገሞ እስኪ ድገምልኝ በደንብ ፕሮክራስቲኔት። አሁን ይህን ቃል ስለነገርኩ ያዝከው ማለት አይደለም። ምን ያስፈልግሃል? ደጋግመ ማለት አለበት። ፕሮክራስቲኔት ማለት አለባቸው። አንድ ነገር ማራዘም ማለት ነው። ነገ ችግሩ ስላለበት ነው ቃሉን የነገርኩት። ኦኬ ሶ ፕሮክራስቲኔሽን የሚባል አለ። ኦኬ ፕሮክራስቲኔት ማድረግ ለነገር እያልን እናራዝማለን። ኦኬ ቃሉ ላይ ነው የኔ ዓላማ። ሶ ፕሮክራስቲኔት የሚለውን ቃል ሰጥቻችሁ ከሆነ ፕሮክራስቲኔት እናንተ ጋር እስኪዋሃድ አፋችሁ ላይ እስኪጣበቅ ድረስ ቃሉን በደንብ ደጋግም አለባቸው። አዲስ ቃል ነው በቃ ዝም ብሎ እኮ አይመጣም፣ ዝም ብሎ አይገባላችሁም። ስለዚህ እሱን በማድረግ አንደኛው መንገድ ነው። ሁለተኛው ደግሞ መሰረታዊው ነገር ቃላት ከሆነ ክፍተታችሁ ሪል ላይፍ ኤግዛምፕል መስራት መቻል አለባቸው። ኦኬ
my cameraman is my cameraman really procrastinates ካሉ ይዘገያል፣ ነገ እያለ በጣም ያስቸግራል እያልኩ ነው። he really procrastinates። ስለዚህ real life example ላይ ሰራውበት። so when I really remember about my cameraman, the word procrastinate really comes to my mind. በቃ ሁሌ ማስታውሰዋለሁ ማለት ነው። ኦኬ ስለዚህ በምትችሉት መጠን real life example መስራት ልመዱ። ቃሉን ብቻ እንትን ነው በሚል ነገር አትውሰዱ። በዚህ መንገድ ፕራክቲስ ብታደርጉ አሪፍ ነው። It was just a little bit of advice for your language progression. Thank you very much. Thanks for your time. I really appreciate it. We'll see you right next time. Stick around. Bye-bye.